ዛሬ ማሳያችሁ አፕሊኬሽን ለሁሉም ሶሻል ሚዲያ አፖች የሚገላግላችሁ ነው እና ዋትስአፕ፣ ቴሌግራም፣ ኢንስታግራም፣ ትዊተር ሁሉንም በአንድ ላይ ያዘ ነው። አንድ ይሄን አፕሊኬሽን ብቻ በመጠቀም ሁሉንም በአንድ ላይ ማኔጅ ማድረግ እንችላለን። ይሄ እንዴት እንደሆነ አብረን ፕሌይ ስቶር ላይ ቢፐር ብለን ሰርች እናድርግ። ከዛ ቢፐርን ኢንስቶል እንበለው። ልክ እንደጨረሰ ኦፕን ኢሜይል ይጠይቀናል። እሱም ሞልተን ኮንቲኒው፣ ቬሪፊኬሽን ኮድ ሞልተን ሳይን ኢን። የራሱ ኢንዲፔንደንት አካውንት ስላለው ዩዘር ኔም እና ኔም ይፈልጋል። አስገብታችሁ ኔክስት በሉት፣ ሴቭ እንበለው። አሁን እዚህ ጋር ኮኔክት ማድረግ የምትችሉት እንዳለ ዘርዝሮ ያሳያችኋል። እንደምታዩት ብዙ ናቸው። መጀመሪያ ዋትስአፕን ኮኔክት አድርገን ዋትስአፕ ያወጣችሁበትን ቁጥር አስገብታችሁ ኮንቲኒው በሉት። ዋትስአፕ ላይ የሚሞላ ኮድ ይሰጣችኋል። ከዋና ዋትስአፓችሁ ደግሞ ኖቲፊኬሽን ይመጣል። ይሄን ኮድ አስገቡ ብለው ኮንፈርም እንበለው፣ አውተንቲኬት አድርጉት። ከዛ ኮዱን እዚህ ጋር ሙሉት። ልክ ኮዱ እንደሞላ ሎጊን ያደርገናል ራሱ። አሁን ቢፐር ጋር ብንሄድ ዋትስአፕ ኮኔክትድ ይሆናል። አሁን ሌላ አድ ለማድረግ ሴቲንግ ነክተን ኔትወርክ ኮኔክሽን ጋር እንሂድ። ከዚህ ኢንተርፌስ ላይ የፈለጋችሁትን መጨመር ትችላላችሁ። ቴሌግራምን እንጨምር። ቴሌግራም ያወጣንበትን ቁጥር አስገብተን ኮንቲኒው። ቬሪፊኬሽን ኮድ ይልካል ቴሌግራም ላይ። ቱ ስቴፕ ቬሪፊኬሽን ካላችሁ የእሱንም ፓስወርድ ሙሉት። እዚህ ጋር ምረ የሚለው የቴሌግራም ሙሉ ሂስትሪውን ለማየት አክሰፕት በሉት ነው የሚለው። ይሄን ኦኬ ብለን ቴሌግራም ላይ ሄደን አላው እንለዋለን። አሁን ሰርች ላይ ብንሄድ ቴሌግራም እና ዋትስአፕ አድ ሆኖ እናያቸዋለን። ሁለቱም ከዚህ የቀያየርን መጠቀም እንችላለን። እንዲህ ይሄን አፕሊኬሽን በመጠቀም ምንፈልገው እንዳለ አድ አድርገን በአንድ አፕሊኬሽን ሁሉንም ማኔጅ ማድረግ ትችላላችሁ።